ለዓለም ጭምር የሚጸልዩት ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአስም ወዕጨጌ ዘመንበረ ተክለ ሃይማኖት በዘንድሮው በዓለ ጥምቀት አልተገኙም። ይህ ለምን እንደሆነ ቤተ ክርስቲያኗ ቀድማ በይፋ ያሳወቀችው ነገር የለም። ይህን ተከትሎም ምዕመናን እኮ አባታችን የት ገቡ? ቡራኬያቸውን እየጠበቅን ነበር፣ ምን ሆነው ነው? ለምን በግልጽ አይነገረንም? የሚል ጭንቀት አዘል ጥያቄ በስፋት እያቀረቡ ናቸው ሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን የጠየቀ ሲሆን ስማቸው እንዲገለጽ ያልፈለጉ አንድ የቤተ ክርስቲያኗ የሥራ ኃላፊ በበዓሉ ያልተገኙት ወድቀው አደጋ ደርሶባቸው መሆኑን ገልጸዋል። ቅዱስነታቸው በዘንድሮ ጥምቀት በዓል አልተገኙም። ይህም የጤና ጉዳይን ተከትሎ የመጣ ነው። በሙሉ አቅም ምዕመናንን መባረክ ስለሚጠበቅባቸው ያንን ለማድረግ የሚያስችል የጤና ሁኔታ ላይ አይደለም ያሉት ሲሉ እንደ አንድ የሥራ ኃላፊ በቅርበት የማውቀው ያሉትን ነግረውናል። በዚህም ከቅዱስነታቸው የገጠማቸው መጠነኛ ሕመም ነበር። በቂ ሕክምና አግኝተው አሁን በጥሩ ደረጃ እንዳሉና ሕዝቡን በጸሎታቸው እየባረኩ እንደሆነ ነው የማውቀው ነው ያሉት። ቲክቫህ ኢትዮጵያም የቅዱስነታቸው ሕመማቸው ምንድን ነው? በትክክል ምንድን ነው የሆኑት? ይህ የገጠማቸውስ መቼ ነው? ሲል እኚሁን የቤተ ክርስቲያኗን የሥራ ኃላፊ ጠይቋቸዋል። ነው ያሉት። ይሄ ነው እውነታው ነው ያሉት። ቅዱስነታቸው በመንበረ ክብራቸው አሉ። የዕድሜን መግፋት ተከትሎ የመጣ መጠነኛ የጤና ሕመም ገጥሞቸው ነው። የተወሰነ አሁን ለውጥ አላቸው። ሕክምናቸውን እየተከታተሉ ነው። እንደ እግዚአብሔር ፈቃድ ጤናቸው ተመልሶ የመንፈስ ቅዱስ ልጆቻቸውን የሚባርኩ ሙሉ እምነት አለን ነው ያሉት። የሥራ ኃላፊው አክለው ምን አሉ? የብሔራዊ ባንክን አሰራር በመተላለፍ ከባንክ ወጥቶ ለአራጣ ሥራ ሊውል የነበረ ከ2.2 ሚሊዮን ብር መያዙን ፖሊስ አስታውቀዋል። በትግራይ ሰሜናዊ ምዕራብ ዞን የኢትዮጵያ ንግድ ባንክ እንዳስላሴ ወረዳ ዲስትሪክት በጥሬ ብር እጦት እየተፈተነ ይገኛል። በከተማዋ የሚገኙ የአድመ ማሽኖች በጥሬ ብር እጥረት ከሥራ ውጪ ከሆኑ በርካታ ቀናት ተቆጥረዋል። የዲስትሪክቱ ደንበኞች ገንዘብ ለማውጣት ወደ ባንክ ሲገቡ የሚፈቀድላቸው ብር 2000 እንደሆነ ለቲክቫህ ገልጸዋል በማለት እክለዋል አስተያየት ሰጪዎች። ይህ በእንዲህ ያለ የዞኑ ፖሊስ የባንክ አሰራር ከሚፈቅደው ውጪ ወጥቶ ለሕገወጥ የአራጣ ሥራ ሊውል የታሰበ ከ2.2 ሚሊዮን ብር በላይ ጥሬ ገንዘብ እጅ ከፈንጅ መያዙን ከዞኑ ፖሊስ ሰምተናል። የዞኑ ፖሊስ በሰጠው ቃል ጥር 14 በከተማዋ ቀበሌ 04 ጥሬ ገንዘብ ከባንክ ወጪ አድርጎ በማከማቸት ከ3.5 በመቶ ኮሚሽን በማስከፈል የአራጣ ሥራ ሲያከናውን የተገኘ ግለሰብ ከነግዝብቱ በቁጥጥር ስር ውለዋል። በርካታ ጥሬ ገንዘብ ከባንክ ወጥቶ በግለሰቦች እጅ በመከማቸቱ ምክንያት የአካባቢው ሕዝብ በቁጠባ ካስቀመጠው በካሽ አውጥቶ ለመጠቀም ተቸግሯል ያለው ፖሊስ ከባንክ አሰራር ውጪ በመንግሥትና ሕዝብ ገንዘብ በድብቅ የሚነግዱ ግለሰቦችን በማጋለጥ ሁሉም ርብርብ ያድርግ ሲል ጥሪ አቅርቧል። ከ10 ቀናት በፊት በሥራ ጉዳይ ወደ እንዳስላሴ ከተማ ተጉዘው የነበሩት ፕሬዝዳንት ታደሰ ወረደ በትግራይ መልሶ ጦርነት ይቀሰቀሳል በሚል ኃላፊነት የማይሰማቸው ግለሰቦች በርካታ ገንዘብ ከባንክ ውጭ በመያዝ ሕዝቡን በአራጣ ለማሰቃየት እየሞከሩ ነው ሲሉ ተናግረዋል። ከባንኮች ውጭ በርካታ ገንዘብ እንደሚንቀሳቀስ እናውቃለን፣ ጦርነት መልሶ ይጀመራል በሚል ገንዘብ ከባንክ ውጭ በማስቀመጥ በአራጣ ሕዝቡን ለመበዝበዝ የሚደረግ ሙከራ እንዳለ መረጃው አለን። ይህን ሕገወጥ አካሄድ ለማስቆም መንግሥት ሕግ ያስከብራል በማለት ጠንከር ያለ መልእክት አስተላልፈዋል። እባካችሁ ይህንን አዲስ ቻናል ሰብስክራይብ በማድረግ ትኩስ መረጃ ያግኙ።